ሰላም ዛሬ ደግሞ ተወዳጁን የአቮካዶ ሳላድ ነው ይዤላችሁ የመጣሁት። ተወዱታላችሁ እርግጠኛ ነኝ። ይሄው እንደምታዩት የረጅሙ ሰላጣ አለኝ፣ ቲማቲም፣ ባሮ ሽንኩርት፣ የፍሬሽ ድንብላል ቅጠል፣ ጥቁሩ ኦሊቭ፣ አቮካዶ እና ኬንድ ኮርን አለኝ። ይሄንን ካዘጋጀው በኋላ ወደ ሶስ መስራት ይሄዳለሁ። ነጭ ሽንኩርት አለኝ፣ ፍሬሽ ነጭ ሽንኩርት፣ አቮካዶ፣ ኦሊቭ ኦይል፣ የሎሚ ጭማቂ፣ ቁንዶ በርበሬ፣ ጨው፣ ስኳር ካደረግን በኋላ ይሄንን በመፍጫችን ከፈጨን በኋላ መጨረሻ ላይ ምንድነው የምናደርገው? ፍሬሽ ኩዝበራ ነው የምናደርገው። ትንሽ አድርገን በቃ ትርክ ብቻ አድርገን እናወጣዋለን ማለት ነው። ከዛም በኋላ ሶሳችንን ከሰራን ወዲህ ባይዘው ሶሱ ለአቮካዶ ብቻ ሳይሆን ለሳንድዊች መስሪያም ይሆናል። በጣም ቆንጆ ሶስ ነው። ይሄን ካደረግን ወዲህ ሰላጣችንን እንቀላቀላለን። ያው የበቆሎን የኬኑን ውሃ እናፈስና እንቀላቀላለን። እሱን ቀላቅለን ወደ ሳህናችን ከገለበጥን ወዲህ አቮካዶችንን ቆራርጠን ዲኮር እናደርጋለን ማለት ነው። በጣም ቆንጆ ሰላጣ ነው። ትወዱታላችሁ። ያው ሞክሩት። ሼር፣ ላይክ፣ ኮሜንት አድርጉ። ፎሎ አድርጉኝ። ስለምታበረታቱኝ በጣም ነው የማመሰግነው። ባይዘው ይሄ የኔ የምወደው ሰላጣ ነው፣ የኔ ፌቨሪት ሰላጣ ነውና እናንተም እንደምትወዱት እርግጠኛ ነኝ። ስለምታበረታቱኝ አመሰግናለሁ።